ብዙዎች ያላቻ ጋብቻ ያሉት ጥምረት፣ ለባህሩ በር ጥያቄ ከኢሳያስ የተወጠነ ሴራ፣ በማዕከላዊ መንግስት ያኮረፈ ህወሓት የጠነሰሰው እርሾ፣ ትላንት የተረገዘ የማይወለደው አስጨናቂ ምጥ፣ ታሪክ የማይረሳው ቸለተኝነት ያስከተለው ፍጥጫ፣ ሺዎች የተገበሩበት የደም ምድር። ይህ የአኪልዳማዋ ሰሜናዊት ኢትዮጵያ የተፈጠረ የልጅ ልጅ የወረሰው ጥቁር አሻራ ነው። ሰሞነኛው ቃል ጽምዶ የሻዕቢያና የህወሓት የበሬ ካራጁ ብሎ የጠላት ወዳጄ የሚል ትርክት ያጣምረው የጅብና የአህያ ተረት አፍላ ፍቅር፣ ወዲህ የጥይት ድምፅ የሰለቸው ምስኪን ህዝብ፣ ጉልምስና የናፈቀው የሰሜን ወጣት መስዋዕትነት፣ አላልፍላት ያለች የዛች ትግራይ እናት ያልታበሰ እንባ፣ ወዲያ ማዶ በልቶ ማደር ብርቅ ሆኖባቸው ለጦርነት የሚማገዱ ታዳጊዎች፣ ደግሞ ስቃዩ አላባራ ያላቸው የዛ ሰፈር ሴቶች ሲቃ፣ በመቁረቢያ ዕድሜያቸው በስጋት የሚኖሩ አባቶች፣ ወልዳ የመከነች አሳድጋ ጧሪ ያጣች ማማ። ይህ ዘወትር የጥይት ድምፅ ከማይጠፋበት ከትግራይ ሰማይ ስር የሚሰማው አይታ ነው። ይህ ስልጣኔን ቀርማ ካስረከበች የአባቶች ምድር የሚጎሰም ነጋሪተ ጦር ነው። የአንድ አባት ልጆች የዘወትር ንትርክ፣ ጠፋ ሲሉት እንደ ረመጥ ከተዳፈነበት ወጥቶ የሚፋጅ እሳት፣ 100 ዓመታትን አልፎ ዛሬም ድረስ የዘለቀ መንግስታት ወርዶ ቢተካኩ እንኳን ያልሰከነው ውጥረት እያደር ጎምርቶ ይኸው ከሰሞኑ ጥዘቱ ተካሯል። የኢትዮጵያን 1/9 ቆዳ ስፋት ያላት ሀገር ኤርትራ 6 ሚሊዮን ህዝብ ይዛ ከ120 ሚሊዮን ህዝብ ባለቤቱ ሀገር ጋር ዳግም ጦር ልትማዘዝ አሉኝ ያለቻቸውን ግብረ አበሮቿን ሰብስባ በሀገር ውስጥ አኩራፊዎች ታጅባ ሉዓላዊቷን ሀገር ድንበር ጥሳ ከዘለቀች ክረምት አልፎ ክረምት ሄዷል። የነገሩ ስር መስደድ ውሎ አድሮ ቢከርም ሰሞኑን በኢትዮጵያ ውጭ ጉዳይ በኩል ለተባበሩት መንግስታቱ ድርጅት ዋና ጸሐፊ የተሰደደው የኤርትራን ሽኩቻ ይውልኝ ስሙልኝ መልእክት የጦርነቱን አይቀሬነት ምልክት ነው ሲሉ ዓለም አቀፍ ሚዲያዎች ትንበያቸውን እንዲያስቀምጡ ሳያስገድዳቸው አልቀረም። ያቺ ስለ ኢትዮጵያ የማልተኛው ሀገር አሉ ዶክተር ጌዲዮን ጢሞቴዎስ በደብዳቤያቸው። ያቺ ለኢትዮጵያ የማልተኛው ሀገር ሉዓላዊቷን ሀገር ተዳፍራለች። ድንበር አልፋ መጥታ የአልጀርሱን ስምምነት ጭምር ጥሳለች። ይባስ በውስጥ ጉዳይ ገብታ በማያገባት የራሷ ሲያርባት እንዲል ሆናለች። የውስጥ አኩራፊ ታጣቂዎችን በገንዘብ በመሳሪያና በሞራልም ጭምር የኛ ልጅ በርቺ በርቺ ሆላንድ አትረቺ አይነቱን የአገሬን ጭብጨባ እየለገሰች ነውና ተውበሏት ያቺን ሰው ለተመዱ ዋና ጸሐፊ የተላከ ደብዳቤ የውስጥ ገጾች ኃይለ ቃላት የታከሉበት የይውልኝ ስሙልኝ ክታብ ነበር። የክሱ ባለቤቶች የደርግን መንግስት ለመጣል የተጣመሩት ነገር ግን የዘመን ባላንጣዎቹ የአዛውንቱ ኢሳያስ ሻዕቢያና ደብረጽዮን እኔ ካልመራሁት የሚለው በምርጫ ቦርድ ህጋዊ እውቅናው የተነጠቀ ህወሓት ለችሎቱ ዋና ዳኛ ሲገልጹ ጅራፍ ራሱ ገርፎ ራሱ ይጮሃል አይነት ተመሳሳይ ማስተባበያ ሲሰጡ ግንኙነታቸውን ግን ሳይክዱ አልቀሩም። ድንበር ከፍተን የህዝብ ለህዝብ ግንኙነታችንን ለማሳደግ በጋራ እየሰራን ነው የሚል የምንታመጣላችሁ መልእክት አክለዋል። ብዙዎች በጥርጣሬ አይን ያዩት የሁለቱ ያልተለመደ ጥምረት የህዝብ ለህዝብ ግንኙነቱ ሽፋን ነው ሲሉ ገልጸውታል። የቀድሞ የህወሓት ከፍተኛ አመራር የነበሩት ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ የህወሓት አመራሮች ወንጀላቸውን ለመደበቅ የሰሩት የጦርነት ምሽግ ነው፣ እቺንማ አብረን እያለን እናውቃታለን ሞኝሽን ፈልጊ ሲሉ በተለይ የጊዜያዊ አስተዳደሩ ፕሬዝዳንት ይህንን የህወሓትና የኤርትራን ጥምረት ባለመቀበላቸው ሌላ እርምጃና ግፊት የተደረገባቸው እንደሆነም ገልጸዋል። ከማዕከላዊ መንግስቱ ጋር እየሰሩ የሚገኙት ጌታቸው ረዳ በበኩላቸው የትግራይ ህዝብ በጽምዶ የሴራ ወጥመድ መቼም አይጠመድም፣ ለማያውቁሽ ታጠኝ የሚል ምላሽ ለህወሓት አመራሮች መልሰዋል። ምንም እንኳን የትግራይ አክቲቪስቶች ምልከታቸው ላይ የቅል ቢሆንም እውነት የትግራይ ህዝብ በጥምረቱ ደስተኛ ነው ወይ? ያም ሆነ ይህ ግን በውጥረቱ ዙሪያ የፖለቲካ ተንታኞች ይናሉ። የውስጥ ችግሮቿን የቤት ስራ ያልተወጣችው ኢትዮጵያ ሌላ ፈተና ከጎረቤት ሀገር ኤርትራ የገጠማት ይመስላል ሲሉ ይጀምራሉ። ጥምረቱ እውነት ከሆነ ዓላማው ምንድነው? እስከ ምንስ ድረስ ሊዘልቅ ይችላል? ምናልባት ሌላ ደም አፋሳሽ ጦርነት በቀጠናው ሊቀሰቀስ ይችላል የብዙዎች ስጋት ነው። የፌዴራል መንግስት የሁለቱን ጥምረት እስከዛሬ በዝምታ መመልከቱ የብዙዎች ጥያቄ ሆኗል። የሁለቱ ጥምረት አሁን ላለበት ደረጃ ዋጋ ያስከፈለው የመንግስት ዝምታ ሌላው ቢቀር ሉዓላዊ ድንበሩን እንኳን ማስከበር ነበረበት ሲሉ ሌሎች በፊናቸው ኢትዮጵያ ከኤርትራ ጋር ጸብ ውስጥ ደፍራ የምትገባ ከሆነ የውስጥ ችግሮቿ ታክሎበት አደጋ መሆኑን ስለምታውቅ ነው ዝምታን መርጣ ወደ ተባበሩት መንግስታት ድርጅት ደብዳቤ መስደዷ ይላሉ። የዓለማችን በህዝብ ቁጥሯ ትልቋ ወደብ አልባ ሀገር ኢትዮጵያ የባህር በሯን ጥያቄ ማንሳቷ በተለይ ደግሞ የሀገር ውስጥ ሚዲያዎች ወደብ አይቀሬ የህልውና ጉዳይ ነው እያሉ በብዛት መዘገባቸው አንድም በዲፕሎማሲ ካልሆነም በጦርነት ቀይ ባህርን እንዘልቃለን የሚል ቅስቀሳ አድርገዋል ሲሉ አንዳንዶች የኤርትራን ስጋት ምክንያት አድርገው ያቀርቡታል። ምንም እንኳን ጠቅላዩ በተደጋጋሚ
እኛ ከጎረቤቶቻችን ጋር ጦርነት አንፈልግም ቢሉም ጉዳዩ ግን ከወደ አስመራ በቀና ልብ ሳይታይ ቀርቷል። እናም ኤርትራ በአብይ አህመድ መንግስት ጦርነት ሳይከፈትባት ቀድማ የውስጥ ግጭቶችን በማባባስ የብልጽግና መንግስት ለባህር በሩ ያለውን ምኞት በጊዜያዊነትም ቢሆን ለማርገብ የተጠቀመችበት ዘዴ ነው ይላሉ በርካቶች። በ1983ቱ በጥምረት ሆነው የደርግን መንግስት የጣሉት ህወሓትና ሻዕቢያ አሁን የኢትዮጵያን መንግስት እንደዛ ለመሞከር ጊዜውም ቴክኖሎጂ ማይፈቅድም የሚሉ እንዳሉት ሁሉ የኢትዮጵያን ውስጥ የፖለቲካ ችግር ግንዛቤ ውስጥ አስገብተው ሊሳካ የሚችልበትን ድል ሰፊ ነው ሲሉም የሚያስቀምጡ ጥቂቶች አይደሉም። የዓለምን ሀያላት ለሁለት የከፈለው ይህ የቀጠናው ስጋት ወትሮም የኢሳያስ አፈወርቂ ቀኝ እጅ ነች የምትባለው ሳውዲ አረቢያንና ግብፅን ከኤርትራ ወገን ያሰለፈ ሲሆን የተባበሩት አረብ ኤሚሬቶች ከኢትዮጵያ ወገን ቀንደኛ ወዳጅ ነው በጉዳዩ ዙሪያ መምጣታቸው ስጋቱ የአካባቢውን ጂኦፖለቲካ ምን ያህል እንደሚረብሽ ለማወቅ ሙዜ መላጥ ያህል ቀላል አድርጎታል ይባልለታል። በህዳሴው ግድብ አሁንም ኩርፊያ ላይ ያለችው ግብፅ ኢትዮጵያ ግድቡን ውሃ ስታስተነፍስ ጎርፍ እያጥለቀለቀችኝ ነው ብላ ክስ ከምታቀርበው ሱዳን ጋር በመጣመር ጦር መሳሪያ ለኤርትራ እያስታጠቁ ነው የሚሉ ምንጮች እንዳሉ ሆነው አሜሪካና የአውሮፓ ህብረትም ለጊዜው ዝምታን የመረጡ ቢመስሉም የኃይል ሚዛናቸው ወዴት ሊያመራ እንደሚችል የፖለቲካ ተንታኞች ቅድመ ትንበያቸውን አስቀምጧል። በፕሪቶሪያው ስምምነት እኔም መካተት ነበረብኝ በሚል አኩራፊ የነበረችው ኤርትራ 60 ሺህ የሚሆኑ የአማራ ታጣቂዎችን አሰልጥና አስታጥቃለች የሚል ክስም ይቀርብባታል። ኤርትራ በበኩሏ አዲስ አበባ የኢሳያስ መንግስት ተቋም የሆኑ ዲያስፖራዎችን ቢሮ ሰጥታ ጭምር በዝግ እያሴረችብኝ ነው የሚል ክስ ስታቀርብ እናም ይላሉ ምክረ ሀሳባቸውን የሚያስቀምጡ የፖለቲካ ተንታኞች። እናም ሳይቃጠል በቅጠል እንዲሉ ቅድሚያ ኢትዮጵያ የውስጥ ችግሮቿን በንግግር መፍታት ይጠብቅባታል። የባህር በር ጥያቄዋን ከቀጠናው ሀገራት ጋር ሰላማዊ በሆነ መንገድ እንዴት በጋራ ተጠቃሚነት የወደብ ባለቤት መሆን ይቻላል የሚለውን ሀሳብ ከኤርትራ፣ ከጅቡቲ፣ ከሶማሊያና ከኬንያ ጋር መምከር ይጠበቅባታል። ኤርትራን ጉዳዩን በቀናናት በመመልከት ሉዓላዊ ክብሯን ሳይነካ የኢትዮጵያን ጥያቄ በቅንነት መመልከት አለባት ይላሉ አሸማጊያዎቹ። በተጨማሪም የፕሪቶሪያውን ስምምነት እንዳስፈላጊነቱ ናይጄሪያ፣ ደቡብ አፍሪካና ኬንያ ባሉበት በድጋሚ ቢጤና አይከፋም። የአፍሪካ ህብረት፣ ቻይናና ቱርክም ጉዳዩን በዝምታ ከማየት አልፎ ለቀጠናው ሰላም መፍትሄ አፈላላጊ መሆን አለባቸው የፖለቲካ ተንታኞች ምክር ሀሳብ ነው። ያም ሆነ ይህ ቀጣይ ኢትዮጵያ የምታስተናግደው ብሔራዊ ምርጫ እንዴት ይጠናቀቅ ይሆን? የትግራይ ጉዳይስ የፓርላማ ውክልና ጉዳይ እንዴት ሊዘልቅ ይሆን? የኢትዮጵያ የውስጥ ግጭቶቿ ጉዳይስ መቼ መፍትሄ ያገኛል? ጊዜ የሚፈታው ጉዳይ ነው።